አብዛኛው ወንድ 100 የፀጉር ዘለላ በቀን ውስጥ ያጣል። እናንተም ይሄን አስተውላችሁ ይሆናል። ፀጉራችሁን በምታጠቡበት ጊዜ ይሄን አስተውላችሁ ይሆናል። በጣም የሚገርመው ነገር ደግሞ ይህ ለምን እንደሚከሰት አብዛኞቻችን አናውቅም። ይህንን ቪዲዮ እስከ መጨረሻው ካያችሁና እነዚህ 5 ነገር ከተገበራችሁ መላጣ ከመሆን እንዴት እንደምንድን እናያለን። እና ደግሞ በዚህ ቪዲዮ መጨረሻ ላይ ራሳችንን በቤታችን አዘጋጅተን ፀጉራችንን ከመመለጥ የሚያድነንን ፕሮዳክት እኔ ሪኮመንድ አደርጋቸዋለሁ። 5 ፀጉራችንን ከመላጣ ከሚያደርጉን ነገሮች አንዱ የመጀመሪያ የሆነው የአተኛኘት ስርዓታችን ነው። የአተኛኘት ስርዓታችንን ፀጉራችንን በዝግታ እየገደለ ያለው ነገር ነው። በሁለተኛ ደረጃ የምንሰራቸው ውስጥ ደግሞ ለፀጉራችን የምንጠቀምባቸውን የፀጉር ቅባቶች መለየት። ሁሉም የፀጉር ቅባቶች የተሰሩባቸው የየራሳቸው ምክንያቶች አሉ። አንዳንዱ የፀጉር ቅባት ለወዛማ ፀጉር ሲሆን፣ አንዳንዱ ፀጉር ቅባት ለፎሮፎር ሲሆን፣ አንዳንዱ ፀጉር ቅባት ደግሞ ለፀጉራችን እድገት ነው። ይህን ደግሞ ከራሳችን የፀጉር ታይፕ ጋር አማርጠን ቅባት መምረጥ ይኖርብናል። በሶስተኛ ደረጃ ደግሞ የምንሰራው ስህተት ፀጉራችንን ቅባት በምንቀባበት ጊዜ ቅባት አለማብዛት። ምክንያቱም የጭንቅላታችን ቆዳ ቅባታማ ነገር ከለመደ በኋላ ታጥበነው ስንጨርስ እንደለመደው ቅባት ማንቀባው ከሆነ የጭንቅላት ድርቀት ያመጣብናል። ይህንንም እናስወግደው ደግሞ አንድ መካከለኛ ፀጉር ላለው ወንድ 5 የቅባት ጠብታ በቂ ነው። አንዳንዶቻችን ፀጉራችንን በልብስ ማጠቢያ ሳሙና እንታጠባለን። ፀጉራችንን በልብስ ማጠቢያ ሳሙና ስንታጠብ ያ የልብስ ማጠቢያ ሳሙና የተሰራው ኃይለኛ የሆነ ኬሚካል አለው። ምክንያቱም ልብሳችን ላይ ያለውን ቆሻሻ ማስወገድ ስላለበት ያ ኬሚካል ደግሞ የፀጉራችንን ቆዳ ይጎዳዋል። ምንም ያህል እንኳን ፀጉራችን በተለያዩ ነገሮች ብንንከባከበው ውስጣችን የምንከተው ነገር አሪፍ ነገር ካልሆነ ፀጉራችን ከመርገፍ አያቆምም። ለምሳሌ ፕሮቲን ይዘት ያላቸው ምግቦች እንቁላል፣ ዶሮ፣ ባቄላ፣ የተለያዩ ፕሮቲን ይዘት ያላቸው ነገሮች ባገኘነው መልኩ መውሰድ ይኖርብናል። እናም ደግሞ ከ7 እስከ 8 ብርጭቆ ውሃ በቀን ውስጥ መጠጣት። ዲሃይድሬሽን የሚጠቅመው ፀጉራችን ከፎሮፎርና ከመሳሳት ያድነናል። ስለዚህም ከ7 እስከ 4 ብርጭቆ ውሃ በቀን ውስጥ የግዴታ መጠጣት ይኖርብናል። እናም ደግሞ የእንቅልፍ ስርዓታችንን የምናስተካክል ከሆነና በአግባቡ በቀን ውስጥ የሚገባንን እረፍት የምንወስድ ከሆነ ፀጉራችንን ከመርገፍ ወይም ደግሞ መላጣ ከመሆንነት እንድናለን ማለት ነው። በሳይንስ ጥናት እንደተረጋገጠው የሽንኩርት ውሃ ወይም የሽንኩርት ጁስ ለፀጉራችን ጠቃሚ ነው። ያንንም ደግሞ ማታ ከመተኛታችን በፊት ጠብ እያደረግን ፀጉራችንን ማሳጅ እያደረግን ብንጠቀመው ፀጉራችንን እናድናለን።